ዛሬ ከመጽሐፍ ቅዱስ ውስጥ አንድ እጅግ ውብ ታሪክ እንመለከታለን። እሱም የአብርሃም ታሪክ ነው። ይህ ታሪክ ስለ እምነት ያስተምረናል፣ ስለ መታዘዝ ጥበብ ይመክረናል። የወደፊት ጊዜ ግልጽ ባልሆነበት ወቅት እንኳን እንዴት በእግዚአብሔር ላይ መታመን እንደሚቻል ያሳየናል። ዛሬ የድካም ስሜት የተሰማዎት ከሆነ፣ ግራ ተጋብተው ከሆነ ወይም የህይወት አቅጣጫ እየፈለጉ ከሆነ ይህ መልእክት ለእርሱ የተዘጋጀ ነው። ስለዚህ ረገብ ያለ ትንፋሽ ውሰዱ፣ ልቦውን ይክፈቱ፣ እንጀምር። በዚህ ዘመን ብዙ ሰዎች በውስጣቸው የድካም ሸክም ይሰማቸዋል። እንማራለን፣ እንሰራለን፣ የተሻለንን ሁሉ እንጥራለን። ሆኖም ግን አሁንም የሆነ የጎደለ ነገር ያለ ይመስላል። አንዳንዶች የባዶነት ስሜት ይሰማቸዋል። አንዳንዶች አቅጣጫ እንደጠፋባቸው ይገነዘባሉ። አንዳንዶቹም ደግሞ ስለ ነገው ቀን ይሰጋሉ። በውጫዊ ገጽታችን ጠንካራ ብንመስልም በውስጣችን ግን በዝምታ የምንጠይቃቸው ጥያቄዎች አሉ። ለምንድን ነው እዚህ ያለሁት? የመኖሬ ዓላማ ምንድን ነው? በሕይወቴ በትክክለኛው መንገድ ላይ ነው? እነዚህ ጥያቄዎች ደካማ መሆኑን አያሳዩም። ይልቁንም ሰው መሆኑን ያረጋግጣል። በእውቀት ቢገነቡ፣ በስኬት ታጀቡ እንኳን ያለ እግዚአብሔር የሰው ልጅ ልብ እረፍት አይሰማውም። አብርሃም የኖረው ከብዙ ዘመናት በፊት ነው። ነገር ግን የእርሱ ትግል ከኛ ብዙም የተለየ አልነበረም። እርሱም እርግጠኝነት ከሌለው ሕይወት ጋር ተጋፍቷል። ለውጦችን አስተናግዷል። ከማያውቀው ነገር ጋር ተፋጧል። ነገር ግን አብርሃም በአንድ ኃይለኛ ሚስጥር አገኘ። በእግዚአብሔር ላይ ያለው እምነት አቅጣጫ ይሰጣል። መታዘዝ ሰላምን ያመጣል። ዛሬም እግዚአብሔር እኛን ያንኑ እውነት ሊያስተምረን ይፈልጋል። አሁን እግዚአብሔር ቃል እናድምጥ። የምናነበው ከኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ይሆናል። እባክዎን በዝግታ ያዳምጡ። ቃላቱ በልቦ ውስጥ እንዲያርፍ ይፍቀዱላቸው። አነባዋለሁ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ሂድ አሉ። ድጋሜ አድምጠው። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ሂድ አሉ። ይህ የእግዚአብሔር ቃል ነው። ቀላል ቃላት ግን ጥልቅ ትርጉም ያላቸው። አንድን ትልቅ ነገር
ልብ ይበሉ። እግዚአብሔር አብርሃምን ሂድ አለው። ነገር ግን እግዚአብሔር የብዙ ካሳ አልሰጠውም። እያንዳንዱን እርምጃ አላልበራለለት፣ ሙሉ እቅዱን አላሳየውም። እግዚአብሔር ያለው አንድ ቃል ብቻ ነበር፣ ሂድ። እምነት የሚሰራው በዚህ መንገድ ነው። እምነት ማለት ሁሉንም ነገር አስቀድሞ ማወቅ ማለት አይደለም። እምነት ማለት እያንዳንዱን እርምጃ በእግዚአብሔር ላይ ጥሎ መጓዝ ማለት ነው። ብዙ ጊዜ እኛ ቀድመን መልሱን እንፈልጋለን። ቀድመን ዋስትና እንሻለን። ቀድመን እርግጠኝነትን እንፈልጋለን። ፈጣሪ ግን የሚጠራን ቀድመን እንድንታመን ነው። የሰው ልጅ ጥበብ በሚያየው ነገር ላይ ይደገፋል። የፈጣሪ ጥበብ ግን እርሱ በማንነቱ ላይ ይመሰረታል። ትምህርት ውድ ነው፣ እቅድም ጠቃሚ ነው። ነገር ግን ያለ ፈጣሪ መሪነት ነፍስን ሊመሩ አይችሉም። እግዚአብሔር ቃል አቅጣጫ ይሰጣል። እግዚአብሔር ቃል ትርጉም ይሰጣል። እግዚአብሔር ቃል ሕይወትን ይሰጣል። አብርሃም ተራ ሰው ነበር። ታዋቂ ወይም ኃያል አልነበረም። ምቹ በሆነ ስፍራ ይኖር ነበር። ቤተሰብ ነበረው፣ ዋስትናም ነበረው። ከዚያም አንድ ቀን እግዚአብሔር ጠራው። እግዚአብሔርም የማያውቀውንና የለመደውን ሁሉ ትቶ እንዲወጣ ጠየቀው። ቤትህን ጥሎ መውጣት ያማል። ከምቾት መለየት ከባድ ነው። ነገር ግን አብርሃም በእግዚአብሔር ታመነ። ንብረቱን አከማቸ፣ ቤተሰቡን ሰበሰበ፣ ጉዞውን ጀመረ። ወዴት እንደሚሄድ አያውቅም ነበር። ነገር ግን ማን እንደሚመራው ያውቅ ነበር። ዘመናት አለፈ። እግዚአብሔርም ለአብርሃም ልጅን እንደሚሰጠው ቃል ገባለት። አብርሃምን ግን ጠበቀ። አንዳንዴ መጠበቅ የእምነት ከባዱ ክፍል ነው። ነገር ግን እግዚአብሔር የተስፋ ቃልን መቼም አይረሳው። በትክክለኛው ጊዜ እግዚአብሔር ቃሉን ፈጸመ። በአብርሃም መታዘዝ ምክንያት ብዙ ሕይወቶች ተባረኩ። ዛሬም ድረስ የእርሱ እምነት ለእኛ ይናገራል። አሁን ይህንን በገዛ ሕይወታችን ተግብረው። በቀጣይ 3 ነጥቦችን ከአብርሃም ታሪክ እንማራለን። አንደኛ፣ እግዚአብሔርን ማዳመጥ ይልመዱ። እግዚአብሔር በመጽሐፍ ቅዱስ በኩል ይናገራል። እግዚአብሔር በጸሎት በኩል ይናገራል። እግዚአብሔር በውስጥ ሰላም በኩል ይናገራል። ከእግዚአብሔር ቃል ጋር ጥቂት ደቂቃዎችን ማሳለፍ እንኳን የሕይወትን አቅጣጫ ሊቀይር ይችላል። ሁለተኛ፣ ከአብርሃም ታሪክ የምንማረው በእያንዳንዱ እርምጃ ይታዘዙ። ኦቢዲየንስ። ሙሉውን ምስል ማየት አያስፈልግዎትም። የሚያስፈልጉት የሚቀጥለውን የእምነት እርምጃ መራመድ ብቻ ነው። መታዘዝ በሮችን ይከፍታል።
ሶስተኛ፣ በእግዚአብሔር የጊዜ ሰሌዳ ታመኑ። መጠበቅ የባከነ ጊዜ አይደለም። መጠበቅ ልብን ያዘጋጃል። እግዚአብሔር መቼም ቢሆን አይዘገይም። እግዚአብሔር ሁልጊዜ ታማኝ ነው። አሁን እንጸልይ። አጭር ጸሎት። ሰማይ አባታችን ሆይ ስለ ቃሌ እናመሰግናለን። ስለ አብርሃምም ሕይወት እናመሰግናለን። ስለ እምነት ስላስተማርከን እናመሰግናለን። ነገሮች ባልገቡን ጊዜ እንኳን በአንተ እንድንታመን እርዳን። አሁን ይህን መልእክት የሚሰሙ ልቦች ሁሉ ሰላም ስጣቸው፣ በኢየሱስ ስም አሜን። ይህንን ጊዜ ከኛ ጋር ስላሳለፉ እናመሰግናለን። ይህ መልእክት ካበረታታዎት ይህን ቪዲዮ ላይክ ያድርጉት። ተጨማሪ ቀላል የመጽሐፍ ቅዱስ ትምህርቶችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። ተስፋ ለሚፈልግ ሌላ ሰው ይህ መልእክት ያጋሩ። ሁልጊዜ ይህንን ያስታውሱ። የእግዚአብሔር ቃል ለሕይወት ትርጉም ይሰጣል። እስከሚቀጥለው ጊዜ በእምነት ተመላለሱ።